አምላክ አሜን። በቸርነቱ የሰበሰበን የቸርነት ባለቤት የምህረት ባለቤት የሕይወት አባት የሕይወት መገኛ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን እመቤታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔር መንፈስ ቅዱስ እንዳከበራቸው መጠን ለእነርሱ ምስጋና ይድረሳቸው። ለእናንተም እንደሚገባቸው ክቡር አባታችን መጋቢ ሐዲስ ቆሞስ አባ ታዲዮስ ለኔ ደብራችን ዋና ሰላሪ ቄሰ ገበዝ ብርሃኑ ኃይሌ ላይካነ ምስጢር ዲያቆናት ምእመናንና ምእመናት መዘምራን ሕፃናትም ጭምር ክርስቲያኖች ከዚህ የተሰበሰባችሁ የእግዚአብሔር ልጆች በሙሉ በልዑል እግዚአብሔር ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እስካሁኗ ሰዓት ድረስ በፍጹም ቸርነቱ የጠበቀን የቸርነት ባለቤት እግዚአብሔር በድጋሜ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር ቸር ስለሆነ ከቸርነቱ የተነሳ በሰላም አድረን ሌሊቱን አልፈን ጨለማውን አሳልፈን አርፈን ስራችን አከናውነን ወደ ቤቱ መጥተን በቤቱ ተገኝተን ተሰባስበን አስቀድሰን እንድንቀደስ ተምረን እንድንባረክ ቃሉን ሰምተን ሕይወት እንድናገኝ ማን የረዳን? ምእመናን ማን ነው የረዳን? የረዳን እግዚአብሔርን እልል ብላችሁ ሁላችሁም አመስግኑ። የመድኃኔዓለም ወርሃዊ በዓሉ ይታሰባል። ስነ ስቅለቱ ዛሬ 27 ሁልጊዜም እንደምታውቁት ማለት ነው። ያው በጎላ በተረዳ ነገር ለመናገር እንጂ ቤተ ክርስቲያን ከዕለተ ዓርብ ተለይታ አታውቅም። የተመሰረተችው በዕለተ ዓርብ ስለሆነ ዕለተ ዓርብን እንዳሰበች፣ እንደዘከረች፣ እንደተረከች፣ እንደተናገረች፣ እንደሰበከች ኑራለች፣ እየኖረች ነው፣ ትቀጥላለች። አምላካችን እግዚአብሔር ቤተ ክርስቲያናችን ይጠብቅልን። ስለዚህ በተመለከተ አንዳንድ ነገሮችን እያነሳን እንቆያለን። እግዚአብሔር ለሁላችንም ምስጢሩንና ማስተዋሉን ያድለን። በተቻለ መጠን ሁላችሁም ሕሊናችሁን ሳሰብ አድርጋችሁ ቃል የእግዚአብሔርን ቃል እንድትከታተሉ በእግዚአብሔር ስም ማሳሰብ እወዳለሁ። ሕፃናትን ይዛችሁ ማለት ነው። ተሰቅለ ዲበ ዕፅ ከመ ይሣራ ለኃጢአት፣ ኃጢአትን ለማስተስረይ በሉ ሁላችሁ። ኃጢአትን ለማስተስረይ በእንጨት ላይ ተሰቀለ። በምን ላይ ተሰቀለ? ምን ለማስተስረይ? ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነ ይሁን። ቃሉ የሚገኘው በሊቁ ቅዱስ ዮሐንስ ወልደ ነጎድጓድ በተናገረው በቅዳሴው ላይ የሚገኝ ቃል ነው። ሰፊ የሆነ ምስጢር ያለው ዛሬ ለመሰብሰባችን ምክንያት የሆነን ዛሬ ለመቀደሳችን ለመባረካችን ቀና ብለን ለመሄዳችን ባርነትን አሸንፈን በነፃነት ለመኖራችን ሞትን ድል እንድንነሳው ሞትን ድል ነስቶ ድል የምነሳበትን መሳሪያ የሰጠን ክርስቶስ በምን ላይ ተሰቅሎ ምን ስላጠፋ ነው? በመስቀል ላይ ተሰቅሎ በእንጨት ላይ ተሰቅሎ ምን ስላጠፋ ነው? ኃጢአትን ስላጠፋ ነው። እና በረከቱ ይደርብንና ቅዱስ ዮሐንስ ወልደ ነጎድጓድ ተሰቅለ ዲበ ዕፅ ከመ ይሣራ ለኃጢአት ብሎ ይናገራል። ወደ ኋላ መለስ ብሎ ሰፋ ያለ ነገር ይናገራል። ያን ምን ያወል ምንድነው የሚለው? ስለ ክርስቶስ ነው እየተናገረ ያለ፣ ነገረ መስቀሉን ነው እያሰበ ያለ፣ መከራ ክርስቶስን ነው እየተናገረ ያለ፣ ትምህርተ ክርስቶስን ነው እያስተማረ ያለ። በተለይ ደግሞ በዕለተ ዓርብ የተከፈለልን ዋጋ ነው እያስታወሰ እየነገረን ያለ። ተሰቅለ ዲበ ዕፅ ከመ ይሣራ ለኃጢአት እግዚአብሔር ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ በዕለተ ዓርብ በመልዕልተ መስቀል ላይ መሰቀሉ ይታወቃል። በዕለተ ዓርብ በቀራንዮ አደባባይ በዕፀ መስቀል ላይ ተሰቅሎ ነው ኃጢአትን የሻረ። ኃጢአትን ለመሻር ግን በምን ላይ መሰቀል ነበረበት? በእንጨት ላይ መሰቀል ነበረበት። እሱን ነው ማየት ያለባችሁ። በእንጨት ላይ የመሰቀሉ ምስጢር ምንድን ነው ብሎ መጠየቅ ያስፈልጋል እያንዳንዱ ክርስቲያን። ለምን በሌላ ነገር አልተሰቀለም? ተሰቅሎ ያዳነን በመልዕልተ መስቀል ላይ ነው፣ በእንጨት ላይ ነው። ስጋውን የቆረሰ በመስቀል ላይ ነው። ደሙን ያፈሰሰ በመስቀል ላይ ነው። የተሰቀለ በመስቀል ላይ ነው። ዋጋ የተከፈለ በመስቀል ላይ ነው። ሞት የጠፋን በመስቀል ላይ ነው። ሕይወት የመጣን በመስቀል ላይ ነው። እንደምታውቁት የክርስቶስ የማዳኑ ስራ የተለየ ነው።
ለሰው ልጆች የገለጠው የፍቅሩ ጉዳይም የተለየ ነው። ለምን ቢባል ከሰማይ ሰማያት መውረድ ጀምሮ እስከ እርገት ድረስ ያለው ሁሉ በእያንዳንዱ ነገር፣ በእያንዳንዱ ምስጢር፣ በእያንዳንዱ የክርስቶስ ስራ የሰው ፍቅር ተገልጦበታል። ለምን ብትሉ ከሰማይ ወረደ፣ ከሰማይ ወርዶ ወደ ሰማይ አሳረገ፣ ከሰማይ ወረደ ወደ ሰማይ ለማሳረግ፣ ወደ ሰማይ ለማውጣት ነው። ምድራዊ ስጋን የለበሰ ሰማያዊያን ለማድረግ ነው። እኛ በራሳችን ስልጣን፣ በራሳችን ትሩፋት፣ በራሳችን ስነ ምግባር ያን ማድረግ ስለማንችል ከሰማይ ወርዶ ሰማያዊያን አደረገን። ምድራዊ ስጋ ለብሶን ሰማያዊ አደረገን። ተወልዶ ወለደን፣ ተሰዶ ከስደት መለሰን፣ ተጠምቆ አነጻን። አታስታውሱ? ደክሞ አበረታን፣ ቆስሎ ፈወሰን፣ ተሰቅሎ ነፃ ወጣን፣ ደሙን አፍስቶ አከበረን፣ ሙት ሕያዋን አደረገን፣ ወደ መቃብር ወርዶ ከመቃብር አወጣን፣ ወደ ሲኦል ገብቶ ወደ ሲኦል ወርዶ ወደ ገነት አስገባን። ይሁን እኩልኛ እኮ በፍቅር ምክንያት የተከፈለን። በፍቅር ምክንያት በራሳችን ስልጣን ሰማያዊያን መሆን አንችልም ነበር። ሰማያዊ ሕይወት ከኛ ርቆ ነበር። ልጅነት ጠፍቶ ነበር። ክብር ተለይቶን ነበር። ከእግዚአብሔር ጋር ጠበኞች ሆነን ነበር። ለዘመናት የነበርነው በጥላቻ ውስጥ ነበር። ከእግዚአብሔር በመራቅ ከእግዚአብሔር በመለየት ጨለማ ለብሰን በጨለማ እየተመላለስን በጨለማ እንኖር ነበር። ያን ለማጥፋት ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በምን ላይ ተሰቀለው? በእንጨት ላይ ተሰቀለው። አንድ ህይወት ሊገባን ይገባል። አንድ እውነት ሊገባን ይገባል። ህይወታችን የተለወጠው በክርስቶስ ነው። ታሪካችን የተለወጠው በክርስቶስ ነው። ኃይላችን የተመለሰው በክርስቶስ ነው። ክብራችን የተመለሰው በክርስቶስ ነው። ልጅነታችን የተረጋገጠው በክርስቶስ ነው። ወደ ርስታችን የተመለስነው በክርስቶስ ነው። አሸናፊነታችን የተረጋገጠው በክርስቶስ ነው። ባርነታችን የጠፋው በክርስቶስ ነው። የባርነታችን ደብዳቤ የተቀደደው በክርስቶስ ነው። ሁሉ የተሰጠን በክርስቶስ ነው። ሁሉ የኛ የሆነው በክርስቶስ ነው። የእግዚአብሔር የሆነው በማን ነው? ምእመናን በክርስቶስ ነው። መጽሐፍ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ ተመልከቱ። ሁሉ የእናንተ ነው፣ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ይላል። ሁሉ የኛው የሆነው በክርስቶስ ነው። ዛሬ ያለው እያንዳንዱ የማዳን መንገድ የተከፈተው በክርስቶስ ነው። ጸበሉ ጸበል ነው የሚባል ጠበል ነው የሚባል ተናገሩ። ጸበል ነው የሚባል ጠበል ነው የሚባል። ሴቶች እንዴት አደራችሁ? ጸበል ነው የሚባል ጠበል ነው የሚባል ምን ጸበል ነው የሚባል። ጸበል ማለት ትቢያ ማለት ነው። ጸ ካላችሁ ትቢያ እያላችሁ ነው። ጸ የሚለውን ጸበል ካላችሁ ትቢያ፣ ጸበለ ትቢያ ሆነ ይላል የግዕዝ ቃል ትቢያ ማለት ነው። ጸበል ከሆነ ደግሞ የተቀደሰው የተባረከው ድነት የሚሰጠው ፈውስ የሚገኘው ማለት ነው። እሺ፣ ስለዚህ ጸንና ጠን ለዩ። እሺ፣ እያንዳንዱ ፊደል እኮ የራሱ የሆነ ትርጉም ይቀይራል። ታውቃላችሁ፣ ትርጉም ይቀይራል። ይሁን የተሰጠው ክርስቶስ መጥቶ በመልዕልተ መስቀል ላይ ተሰቅሎ ዋጋ ከፍሎ የሞትን በር ዘግቶ የድህነትን መንገድ ከፍቶ ስለሰጠን ተሰቅለ ዲበ ዕፀ ከመ ይሣራ ለኃጢአት አለ ማን? ወልደ ነጎድጓድ ቅዱስ ዮሐንስ። ሊቃውንትን ይተረጉሙታል እንዲህ ብለው እሾህ በእሾህ ይነቀሳል፣ ነገር በነገር ምን ይላል? ይመለሳል። እሾህ በእሾህ ምን ይላል? ይነቀሳል፣ ነገር በነገር ይመለሳል። በመልዕልተ መስቀል ላይ የተሰቀለው ክርስቶስ በእንጨት ላይ የተሰቀለው ክርስቶስ በምን ላይ? ለምን ነው በመስቀል የተሰቀለው? አጥቶ ይመስላችኋል? ከእንጨት ውጭ ሌላ ነገር የማያገኝ ሆኖ ይመስላችኋልን? እንደዛ ነው። ለምን ይመስላችኋል? ዕለተ ዓርብ ስታከብሩ ክርስቶስ በመልዕልተ መስቀል ላይ ተሰቀለ ሲባል በእንጨት ላይ የመሰቀሉ ምስጢር ይገባናል አይገባን? ገብቷችሁ ነው የምታከብሩ? ሳይገባችሁ? ይገባን ይገባል። ሳይገባን መኖር አስፈላጊ አይደለም። አይደለም መንፈሳዊ ነገር ይቅርና ስጋዊ ነገር እንኳን ሳይገባን ከኖር አንድ ቀን እንወድቃለን። እና የኛ ሊቃውንት በረከታቸው ይደርብንና እሾህ በእሾህ ይነቀሳል፣ ነገር በነገር ይመለሳል እንደሚባለው ሁሉ ክርስቶስ በእንጨት ላይ የተሰቀለው ቀድሞ ኃጢአት የገባ በእንጨት ነበር። ታስታውሳላችሁ? ቀድሞ ኃጢአት በምን ነበር የገባው? በእንጨት ነው። አዳምን ስለበላ ዕፀ በለስን አዳም ከገነት የተባረረው ወርቅ ዘርፎ አይደለም፣ ገንዘብ ዘርፎ አይደለም፣ ሌላ ወንጀል ሰርቶ አይደለም፣ ሌላም ነገር ቀጥፎ አይደለም፣ ሌላም ነገር ፈጽሞ አይደለም። ምንን በልቶ ነው?
ዕፀ በለስን በልቶ ነው። ዕፀ በለስ ምንድን ነው? እንጨት ነው። በእንጨት ምክንያት ምን ገባ? ኃጢአት ገባ። በእንጨት ምክንያት የገባውን ኃጢአት ለማጥፋት መድኃኔዓለም ኢየሱስ ክርስቶስ በምን ተሰቀለ? በመስቀል ላይ ተሰቀለ። በእንጨት ላይ ተሰቀለ። ምስጢሩ ይሄ ነው። ሌላም ትርጉም አለ፣ ሌላ ምሳሌም አለው፣ ትንቢትም አለ፣ ሌላም ነገር አለ። ከዛ መካከል ግን አንዱ ይሄ ነው። በዚህ ላይ ተሰቅሎ ነው ሞት የጠፋው፣ ዲያብሎስ የጠፋው፣ ዲያብሎስ የተሻረው፣ የዲያብሎስ አገዛዝ ያከተመው፣ የሰው ልጅ ነፃ የሆነው ክርስቶስ በመልዕልተ መስቀል ላይ ከተሰቀለ በኋላ ክብርና ምስጋና ለስሙ ይሁን። ቴዎዶሲዎስ የሚባል ሊቅ እንዲህ ይላል፣ በደንብ ስሙ። ወምዛ አብጠለ ዘዘሞት ወሰዓረ ዲያብሎስ ወኃይሎ ወሰበረ መናፍቅተ ዘሐፂን ወፂኦ ሲኦለ ወነሰተ አብያተ ጣዖት ወረሃወ አብያተ ምሕረት እንተ ይእቲ ቅድስት ቤተ ክርስቲያን። ከዚህ በኋላ ክርስቶስ ሞትን አጠፋ፣ ዲያብሎስን ሻረው፣ ዲያብሎስን አዋረደው፣ ኃይሉን አጠፋ፣ ስልጣኑን አጠፋ፣ ሲኦልን በረበረ፣ ነፍሳትን አዳነ፣ ፍዳን አጠፋ፣ የምህረትን በሮች ከፈተ፣ የሞትን በሮች ዘጋ፣ የምህረት በሮችን ሰጠን፣ ከፈተልን። እችም ቅድስት ቤተ ክርስቲያን ናት። ወመጠወነ ሥጋው ቅዱሰ ወደሞ ክቡረ መቅድመ አረቦነ ሕይወት ዘላለም ለኩሉ ከሁሉ በፊት ለሁሉ የምትሰጥ መንግሥተ ሰማያትን የሚያሰጥ ከመንግሥተ ሰማያት በፊት አስቀድሞ የሚሰጥ ሕይወትና ድኅነት የሚገኝበትን ቅዱስ ሥጋውን ክቡር ደሙን ሰጠን ይላል። ክብርና ምስጋና ለስሙ ይሁን። ይህ ሁሉ የተፈጸመው በዕለተ መስቀል ላይ ነው። ክርስቶስ ባይሰቀል ኑሮ እኛ ከእርግማን ባልዳን ነበር። ክርስቶስ ባይሞትልን ኑሮ እኛ ሕያዋን ባልሆን ነበር። ክርስቶስ መከራ ባይቀበል ኑሮ እኛ ነፃ ባልወጣን ነበር። ክርስቶስ ባይሞትልን ኑሮ ባርነታችን በቀጠለ ነበር። ባርነታችን የጠፋው፣ ሞታችን የተደመሰሰው፣ ሕማማችን መከራችን ሁሉ የጠፋው በማን ነው? በክርስቶስ ነው። በክርስቶስ ነው። ምን ይላል ሊቁ አባ ጊዮርጊስ ዘጋስጫ? እንዲህ ይላል፣ በቀራንዮ ተገብረ ሥርዓተ ምስጢር በኢየሱስ ክርስቶስ ለሊሁ ቁርባን ወመስቀሉ ምስዋዕ ለሊሁ ካህን ወሥጋው ህብስተ ሕይወት ለሊሁ በድ ወመለኮቱ ሕያው ለሊሁ ቅሱፍ ወመለኮቱ ኢልኩ። በደንብ ስሙ። የአባ ጊዮርጊስ ዘጋስጫ ትምህርት ነው። ስቅለትን በተመለከተ ያስተማረው በቀራንዮ በኢየሱስ ክርስቶስ የምስጢር ሥርዓት ተደረገ። የምስጢር ሥርዓት ተፈጸመ። ምስጢር ተገለጠ። ምስጢር ተከናወነ። ምስጢር ተፈጸመ። ምን አይነት ምስጢር? እንዲህ አይነት ምስጢር። ክርስቶስ ቁርባን ነበር፣ ቁርባኑ እርሱ ነበር። ክርስቶስ ቁርባኑ ክርስቶስ ነበር፣ መስቀሉ ደግሞ መሰዊያው ነበር ይላል። መስቀሉ መሰዊያ ነው። ማን የሰዋበት? ክርስቶስ። ለምን? ቁርባኑ ማን ስለሆነ? ክርስቶስ ስለሆነ፣ ክርስቶስ ስለነበረ። ካህኑ እርሱ፣ በጉ እርሱ፣ በጉን ያቀረበው፣ በጉን የሰዋው፣ መስዋዕቱን ያሳረገው፣ መስዋዕቱን ያቀረበው እርሱ፣ መስዋዕቱን የቀረበ ደግሞ እርሱ። በስጋው የተገረፈ በመለኮቱ ደግሞ ያልተገረፈ፣ በስጋው የሞተ በመለኮቱ ሕያው የሆነ ለእለ ውስተ መቃብር ገብረ ሎሙ ሕይወተ በማይ ወደም ዘወይዘ በነስጋው። ከጎኑ በፈሰሰው ውሃና ደም በመቃብር ውስጥ ለነበሩት ሕይወት ሰጣቸው። በሲኦል ውስጥ ለነበሩት ደግሞ በአካላነት ወደ ሲኦል ወርዶ ምን ሰጣቸው? ነፃነት ተሰበከላቸው። ነፃነት የመጣው በማን ነው? በክርስቶስ። ሕይወት የመጣው በማን? በክርስቶስ። ሕይወታችን ክርስቶስ ነው። ነፃነታችን ክርስቶስ ነው። ተስፋችን ክርስቶስ ነው። በቅዳሴ ሰምታችኋል። ቅድም በቅዳሴ ጊዜ ላይ አንተ ውእቱ ምርጉዝ ጻድቃን ተስፋሆሙ ለስሉዳን መርሶሆሙ ለለታወቁ ብርሃነ ፍጹማን ይል ነበር። ምን ማለት ነው? የጻድቃን ምርኩዛቸው አንተ ነህ። የክርስቲያኖች ምርኩዛቸው አንተ ነህ። የአበው ምርኩዛቸው አንተ ነህ። የነቢያት ምርኩዛቸው አንተ ነህ። የሐዋርያት ምርኩዛቸው አንተ ነህ። የሊቃውንት ምርኩዛቸው አንተ ነህ። የመነኮሳት ምርኩዛቸው አንተ ነህ። የሰማዕታት ኃይላቸው አንተ ነህ። የቅዱሳን ምስጢራቸው አንተ ነህ። ለተሰደዱት ተስፋቸው አንተ ነህ። የፍጹማን ብርሃናቸው አንተ ነህ። የተወደዳቸው ክርስቶስ ቤተሰቦች ብርሃናችን አይናችን ብቻ እንደሆነ የምታስበው ከሆነ ተሳስታችኋል። ከአይናችን በላይ አይን፣ ከብርሃን በላይ ብርሃናችን ማን ነው? ክርስቶስ ነው። በትራችን ክርስቶስ። ወድቀን ያልተሰበርነው ወድቀን ያልቀረነው የሚያነሳ በትር ስላለ፣ የሚያነሳ በትር ስላለ፣ ኃይል የሚሆን በትር ስላለ፣ ተስፋ ቆርጠን ያልቀረነው ተስፋ የሚያስቆርጥ አባት ስላለ፣ በጨለማው ወድቀን ያልቀረነው ብርሃን ጨለመን የሚያሸንፍ ብርሃን ክርስቶስ ስላለ
እና በቀራንዮ የተደረገው ምስጢር ይህ ነው ይላሉ ሊቁ አባ ጊዮርጊስ ዘጋስጫ። አዲስ ምስጢር እውነት ነው። ቁርባኑ ክርስቶስ መሆኑ አዲስ ነው፣ አዲስ ያሰኘዋል። ከዚህ የበለጠ አዲስ ምስጢር ምን አለ? ቁርባኑ ራሱ፣ መስዋዕቱ ራሱ፣ ካህኑም ራሱ፣ አቅራቢ ራሱ፣ መስዋዕት ራሱ፣ መስዋዕት ተቀበለው ራሱ። በሌላ በኩል ደግሞ እንዲህ ይላል፣ በያዕቆብ መስሎ ይናገራል። ያዕቆብ የይስሐቅ ልጅ ለአባቱ በአንድ ወቅት ምሳ ምግብ አዘጋጅቶ አቅርቦለት ነበረ። ታሪኩ ሰፋ ያለ ነው፣ እዛ ማየት ትችላላችሁ። ኦሪት ዘፍጥረት ምዕራፍ 27 ያለ ታሪክ ነው። ያዕቆብ ለአባቱ ለይስሐቅ የሚገባ የሚወደውን ያማረውን ለአባቱ የሚያስደስት ጾም የሆነ ጣፋጭ የሆነ አስደሳች የሆነ ምግብ አቅርቦ ነበር። ማን ያልኳችሁ ምእመናን? ያዕቆብ ለማን? ለአባቱ። የያዕቆብ አባት ማን ይባላል? ይስሐቅ። ይህን ይተረጉመዋል አባ ጊዮርጊስ ዘጋስጫ። ወበከመ አቅረበ ያዕቆብ ለአቡሁ መብልዐ ዘከመ ይፈቅድ ከማሁ ክርስቶስ ከማሁ አቅረበ እግዚእነ ኢየሱስ ክርስቶስ መብልዐ መስዋዕተ ርእሱ ለአቡሁ መስዋዕተ ውኩፈ ቁርባነ ሰናይ ይላል። ምን ማለት ነው? በከመ አቅረበ ያዕቆብ ወበከመ አቅረበ ያዕቆብ ለአቡሁ መብልዐ ዘከመ ይፈቅድ። ያዕቆብ ለአባቱ ለይስሐቅ ያማረ የተወደደ ምግብ እንዳቀረበ ከማሁ አቅረበ ኢየሱስ ክርስቶስ መስዋዕተ ርእሱ ለወላዲሁ ቁርባነ ውኩፈ ሰናየ። ክርስቶስም ለአባቱ ያማረ የተወደደ ተቀባይነት ያለው የሰመረ መስዋዕት አቀረበ። ያዕቆብ ለአባቱ ምሳን ምግብን በማቅረቡ ወበከመ ይቤሎ አቡሁ ለያዕቆብ ኩኖ እግዚአ ለእሁከ። ያዕቆብ ለአባቱ ምሳን ሲያቀርብለት ምግብ ሲያቀርብለት የያዕቆብ አባት ይስሐቅ መርቆት ነበር እንዲህ ብሎ ለወንድምህ ጌታ ሁነው፣ የወንድምህ ገዥ ሁን። የወንድምህ ምን ሆን ምእመናን? መታዘዝ ያስመርቃል። መታዘዝ በረከትን ያስገኛል። መታዘዝ ተስፋ አለው። መታዘዝ ጸጋ አለው። መታዘዝ ኃይል አለው። መታዘዝ የበለጠ ታሪክ ያሰራል፣ ጠንካራ ያደርጋል፣ ያበዛል፣ እንድንባረክ ያደርጋል። ይስሐቅ ልጁን ያዕቆብን እንዲህ ብሎ የመረቀው ያዕቆብ ለይስሐቅ ታዘው የሚመቸውን የሚያስፈልገውን ምግብ በማቅረቡ እና አባ ጊዮርጊስ ዘጋስጫ ሲተረጉም ይስሐቅ ያዕቆብን ለጌታ ገዥ ሁን፣ ጌታው ሁን ብሎ እንደባረከው ብሎ እንደመረቀው ወከማሁ ክርስቶስን ኮነ ርእሶሙ ለሐዋርያት። ክርስቶስም የሐዋርያት አለቃቸው ነበር፣ የሐዋርያት ርዕሳቸው ነበር። ወበከመ ወረደ ያዕቆብ ውስተ ሶርያ በብህታዊ ከመ ይንሣ አዋልደ ላባ አዋልደ ላባ እሙ። ያዕቆብ ወደ ሶርያ ብቻውን ወርዶ ወደ ሶርያ ሄዶ የእናቱን ወንድም የላባን ልጆች እንዳጨ ከማሁ ወከማሁ ወረደ እግዚእነ ውስተ ሲኦል ባሕቲቱ ከመ ያውጾሙ ለአበው ዘውእቶሙ ነገደ ሕዝባ ለሙ። ያዕቆብ ወደ ሶርያ እንደወረደ ክርስቶስ ወደ ሲኦል ወረደ። ያዕቆብ ወደ ሶርያ ይገርማችኋል፣ ወደ ሶርያ ከወረደ በኋላ 2 ክፍል ሰራዊት ሆኖ የተመለሰው በስቶ ማለት ነው። የአባቱ ምርቃን ደርሶለት ማለት ነው። እንደዚህም ሁሉ ክርስቶስም ወደ ሲኦል ወርዶ 2 ክፍል ሰራዊት ይዞ ነው የተመለሰው። 2 ክፍል ሰራዊት ከአዳም ጀምሮ እስከ ክርስቶስ መስቀል ድረስ እስከ ክርስቶስ መሰቀል ድረስ በሲኦል የነበሩ ነፍሳት 2 ሰራዊት ናቸው። 2 ክፍል ናቸው። በሁለት ይከፈላል። አንዱ ከአዳም ጀምሮ እስከ ሙሴ ያለው፣ ሁለተኛው ደግሞ ከሙሴ እስከ ክርስቶስ መሰቀል የነበረው ነው እና አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ያደረገው ምስጢር አዲስ ነው። አዲስ በጉ አዲስ መስዋዕቱ ምስጢር ያለው በጉ ምስጢር ያለው ሰዎች የዳኑበት ሰውና እግዚአብሔር የታረቀበት ዲያብሎስ የተሸነፈበት ሞት የተሸነፈበት ሕይወት የመጣበት የሰው ልጅ ቀና ብሎ የሄደበት ምክንያቱም በጸበለት ምክንያት በርካታ ነገሮችን አጥተን ነበር። ሕይወትን አጥተን ከገነት ወጥተን ከክብር ተለይተን ተዋርደን በመንጽፈ ደይን ወድቀን
በእግር አጋንንት እየተንጠቀጠቅ ነበር የምንኖር። ዮሐንስ አፈወርቅ በቅዳሴው ላይ እንዲህ ይላል። ወሶበ አለውነ ትእዛዞ በምክረ ከይሲ ርጉም ወፃይነም ገነተ ተድላ ውስተ ሙስና እሞት ውስተ ሕይወት እምሕይወት ውስተ ሞት እምግዛን ውስተ ግብርናት ወተቀነይነ ለአሮት ኃጢአት። ምን ማለት ነው? ምክረ ከይሲን ሰምተን የዲያብሎስን ምክር ሰምተን ዕፀ በለስን በበላን ጊዜ የዕፀ በለስን ፍሬ በበላን ጊዜ ከገነት ወደ ሲኦል ወረድን። በደምብ ስሙ። ከገነት ወደ ሲኦል ምን ስለበላን? ዕፀ በለስን በበላን ጊዜ ዕፀ በለስን ስለበላን ከገነት ወደ ሲኦል ወረድን። ከሕይወት ወደ ሞት፣ ከነፃነት ወደ ባርነት፣ ለዲያብሎስ ካለመገዛት ለዲያብሎስ ወደ መገዛት፣ የእግዚአብሔር ሰው ከመሆን የዲያብሎስ ሰው ወደ መሆን። ኃጢአት እንዲህ ነው። ኃጢአት ስንሰራ የነበረን ነገር እናጣለን። ገነት እናጣለን፣ ሕይወት እናጣለን፣ ነፃነት እናጣለን፣ ክብራችን ይጠፋል፣ ከእግዚአብሔር እንለያለን። የእግዚአብሔር አገልጋዮች መባላችን ቀርቶ የዲያብሎስ አገልጋዮች እንሆናለን። የእግዚአብሔር ሰዎች መባላችን ቀርቶ የዲያብሎስ ሰዎች እንሆናለን። የገነት ሰዎች ገነት የምንወርስ መሆን ሲገባን ወደ ሲኦል የምንወርድ እንሆናለን። ወደ መንግስተ ሰማያት መሄድ የሚገባን ሲሆን ወደ ገሃነም እንወርዳለን። ኃጢአት የሚያሰጠው ነገር የለም። እግዚአብሔርን ያሳጣል፣ ገነትንም ያሳጣል፣ ተስፋን ያሳጣል፣ ረድኤትን ያሳጣል። ረድኤት ከመላእክት ይለያል፣ ከጻድቃን ይለያል። ተስፋ ያሳጣል፣ ነፍስን ይጎዳል፣ ነፍስን ይገድላል። ያ በአዳም ምክንያት ከገነት ወጥተን የነበርን እኛ፣ በአዳም ምክንያት ለባርነት ተገዝተን የነበርን እኛ፣ በአዳም ምክንያት ሕይወትን አጥተን የነበርን እኛ፣ በአዳም ምክንያት ነፃነታችን ተነፍጎን ተነጥቆን የነበርን እኛ ነፃነታችን የተመለሰው በክርስቶስ ውእቱሰ ኢኀደገነ ወኢታሐየነ ተግባሩ ወይተቀየመነ በኃጣውኤነ ፍጹመ ንማስን በከመ አበስነ ሎቱ አላ አፍቀረነ ወሐወፀነ መሐረነ ወተሳሃለነ ወአንገፈነ እምድኅ ዘይቀንየነ ይላል በቅዳሴ ዮሐንስ አፈወርቅ። እርሱ ግን መሐሪ ስለሆነ፣ እርሱ ግን ይቅር ባይ ስለሆነ፣ እርሱ ግን ቸር ስለሆነ፣ እርሱ ግን የፍቅር አባት ስለሆነ፣ የሰላም አባት ስለሆነ፣ ይቅር ባይ ስለሆነ፣ መሐሪ ስለሆነ፣ ቸር ስለሆነ፣ ትዕግስተኛ ስለሆነ፣ ሰው ወዳጅ ስለሆነ ሞተን እንድንቀር አልወደደም። ተጎድተን እንድንቀር አልወደደም። በሲኦል ውስጥ እንድንቀር አልወደደም። በጨለማ ውስጥ እንድንቀር አልወደደም። ሞታችን የማይፈልግ እግዚአብሔር ብቻ፣ ውድቀታችን የማይፈልግ እግዚአብሔር ብቻ፣ ኪሳራችን የሚያወድ እግዚአብሔር ብቻ፣ እግዚአብሔር ብቻ። በብርሃን እንድንኖር እግዚአብሔር ይፈልጋል። በሕይወት እንድንኖር እግዚአብሔር ይፈልጋል። መንግስቱ እንድንወርስ እግዚአብሔር ይፈልጋል። በክብር እንድንኖር እግዚአብሔር ይፈልጋል። ለዛ ነው በክብር እንድንኖር ስለፈለገ ነው። ሕይወታችን አስፈላጊ ስለሆነ ነው። በሕይወት መኖራችን ስለወደደ ነው። በእንጨት ላይ የተሰቀለው፣ በእንጨት ላይ ደሙን ያፈሰሰው፣ በእንጨት ላይ የቆሰለው፣ በእንጨት ላይ የታመመው፣ በእንጨት ላይ መከራ የተቀበለው፣ በእንጨት ላይ የተጠማው፣ በእንጨት ላይ ተሰቅሎ ዋጋ የከፈለው፣ ራቁቱን የተሰቀለው ክብራችን ለመመለስ ነው። በኃጢአት ተራቁተን ነበርና፣ በበደል ተራቁተን ነበርና፣ በዲያብሎስ ሴራ ተራቁተን ነበርና እና በዚህ ምክንያት ይህን ምክንያት አድርጎ አባ ጊዮርጊስ ዘጋስጫ በቀራንዮ አዲስ ምስጢር ተተከለ፣ ተካሄደ፣ ተፈጸመ። መስዋዕት ብሎ ክርስቶስ ቀረበ። መስዋዕትን አቀረበ በማለት ክርስቶስን በበግም መስሎ፣ በወይንም መስሎ፣ በሌላም ምስጢር መስሎ የተረጎመው ከዚህ ተነሳ። በሌላ በኩልም እንደዚህ ይላል። ክርስቶስ ሰው ሆኖ ስጋ ለብሶ በሰራው የማዳን ስራ ሊቃውንቱ በተለያየ ምሳሌ መስለው ይናገሩ ነበር። እየመሰሉ ምስጢሩን መግለጽ፣ አዳኝነቱን መግለጽ የተለመደ ነው። ይሄ የመጻሕፍትን ባህሪ ነው፣ የሊቃውንትን ባህሪ ነው። ወዘንተ ኩሉ አስማተ ይሰመይ በዘይደሉ በበጽታው ይላል። በሰው ስለሆነ ሰው ሆኖ አምላክነት ስለገለጠ አምላክ ሰው ሆኖ ዋጋ ስለከፈለ ለሰው ልጆች ጸጋን ስላበዛ ስለሰጠ በተለያዩ ስሞች ይጠራል፣ በተለያዩ ስሞች ይመሰጠራል፣ ይነገራል፣ ይሰበካል። አምላከ ይሰመይ በእንተ እላዌሁ ስለ ባህሪው አምላክ ይባላል፣ ስለ ባህሪው አምላክ ይባላል። ወሰባ በእንተ ሥጋዌሁ ሰው ስለሆነ ሰው ይባላል። ላይመ መግዛ ይሰመይ በእንተ ጥባቱ ለሰዎች ብሎ ስለታረደ ፍሪዳ ይባላል። በዛ እኮ ነው ምን አለ? በቀራንዮ አዲስ ምስጢር ተደረገ። ቁርባኑ እርሱ ነበር፣ መስቀሉ መሰዊያው ነበር። በመስቀሉ ላይ የተሰዋው ፍሪዳ ክርስቶስ ነበር።
መስቀሉ ፍሪዳው ክርስቶስ የተሰዋበት መሰዊያ ነው። ፍሪዳው ክርስቶስ የተሰዋበት ወመጋበን ተይጓቱ ቸር ስለሆነ በግ ይባላል። ስለታረደ ላም ይባላል። አሸናፊ ስለሆነ አንበሳ ይባላል። መሲ ስለሆነ ስለ መንግስቱ መሲ ይባላል። ስለ ጽናቱ በድንጋይ ተመስሎ ይነገራል። ብርሃን ስለሆነ ፀሐይ ይባላል። መስዋዕት ስላቀረበ ካህን ይባላል። መስዋዕት ስለሆነ ቁርባን ይባላል። ስለ መዓዛ ትምህርቱ ገነት ይባላል። ስለ ትምህርቱ መዓዛ ይባላል። ስለ ወንጌል ፍሬ ገነት ይባላል። የበጎች በር ስለሆነ አንቀጽ በር ይባላል። ወደ ገነት ያስገባን አባቱ እንድናውቅ ያደረገን እርሱ ነውና ኤራቅሊስ እንዲህ ይላል፣ ወይቱ ፍኖተ ጽድቅ ዘይመራሃና ሀባቦ ቅዱስ ይላል። እርሱ ክርስቶስ ለኛ በር ነው። ክርስቶስ ለክርስቲያኖች በር ነው። ክርስቶስ እውነተኛ በር ነው ይላል። ክርስቶስ ምን አይነት በር ነው አለ? ምን አይነት በር ነው? እሺ ሁላችሁም ተናገሩ። ክርስቶስ በሉ ሁላችሁም። ክርስቶስ በር ነው። ክርስቶስ መንገድ ነው። እነዚህ ቃላት ግን ይገቧቸዋል? ብዙ ጊዜ አሁን ክርስቲያኖች ነን ብለው የሚያስቡ ሰዎች በየመንገዱ በየቦታው እውነተኛ መንገድ ክርስቶስ ነው፣ እውነተኛ በር ክርስቶስ ነው ይላል። ግን ይገባቸዋል ለነሱ በራሱ ምን ማለት ነው? በር ነው መንገድ ነው ማለት በራሱ ችግር የለውም። በር ነው የተባለበት ምክንያት ምንድን ነው? መንገድ የተባለበት ምክንያት ምንድን ነው ታውቃላችሁ? ለምሳሌ ፍሪዳ ይባላል ለምን? ስለታረደ። ወይን ይባላል ለምን? ደሙን ስለሰጠን። ፀሐይ ይባላል ስለ ብርሃኑ። ብርሃን ይባላል የዕውራን ዓይን ስላበራ። በር የተባለ ምንድን ነው? በር የተባለ እነሱ እንደሚያስቡት የፍጡራንን ድርሻ ለእርሱ ሰጥተው እንደሚያስቡት ወይም ደግሞ ከፈጣሪነቱ ዝቅ የሚያደርግ ስራ ማለት የሚያመለክት አይደለም። ክርስቶስ በር የተባለበት ምክንያት በጎቹ ወደ ገነት ስለሚያስገባ ነው። በጎቹ ምዕመናን ወደ መንግስተ ሰማያት ስለሚያስገባ ነው። ኤራቅሊስ ደግሞ እንደተናገረው ወይቱ ፍኖተ ጽድቅ ዘይመራሃና ሀባቡ ቅዱስ ክርስቶስ በር የተባለው ወደ ክርስቶስ መርቶ ወደ አባቱ መርቶ ስላደረሰ ነው። ወደ ማን? ወደ አባቱ መርቶ ስላደረሰ ምን ማለት ነው? እኔና አንድ ነን በማለት አባቱን እንድናውቀው የሶስቱን አካላት ሶስትነታቸውን አንድነታቸውን እንድናውቅ ስላደረገ በዚህ ምክንያት ነው በር የሚባለው። መንገድ የሚባለው ወደ መንግስተ ሰማያት ስለሚወስደን ውእቱ አንቀጽ ዘያበው ውስተ ገነት ተድላ ይላል። ገነት መንገድ የተባለው ክርስቶስ መንገድ የተባለው ወደ ገነት ስለሚያስገባን ወደ መንግስተ ሰማያት ስለሚያስገባን። ይህ ብቻም አይደለም፣ እግር ለሌላቸው አንካሶች ምን ስለሰጠን? እግርን ስለሰጠን። በዚህ ምክንያት ነው ክርስቶስ ምን የሚባለው? መንገድ የሚባለው ህይወት የሚገኝበት መዳረሻችን ስለሆነ የገነት መዳረሻችን፣ የመንግስተ ሰማያት መዳረሻችን፣ የጽድቅ መዳረሻችን፣ የህይወት መዳረሻችን፣ የተስፋ መዳረሻችን፣ የልዕልና መዳረሻችን፣ የክብር መዳረሻችን ክርስቶስ ስለሆነ እና በመልዕልተ መስቀል ላይ ተሰቅሎ የሰራው ስራ በጣም በርካታ ስራ ነው። ተሰቅለ ዲበጽ ከመይሳራ ኃጢአትን ለመሻር ኃጢአት የተሻረው ክርስቶስ በእንጨት ላይ ከሰቀለ በኋላ። ከዛ በፊት ኃጢአትን የሚሽር ማንም አልነበር። ማንም ኃጢአትን የሚሽር ኃይል አልተገኘም። ኃጢአትን የሚያጠፋ ኃይል አልተገኘም። በዕፀ በለስ ምክንያት የመጣው ኃጢአት የተሻረው በክርስቶስ ብቻ ነው። የደከምንበት፣ የሞትንበት፣ የወደቅንበት፣ ከእግዚአብሔር የተለየንበት፣ ከእግዚአብሔር ጋር ተጣልተን ለዘመናት በፍዳ የኖርንበት ኃጢአት የተሻረው በማን ነው? በክርስቶስ ነው። ወኮርወ ርእሶ ከመ ገብር ብሎ ነው የሚጀምረው ዮሐንስ ወልደ ነጎድጓድ ቃል ሲናገር ወኮርወ ርእሶ ከመ ገብር እንደ ባሪያ ራሱን ቸነከሩት፣ ወጉት። እንደምን? እንዳገልጋይ። እርሱ ግን ዋጋ ዘነማሩት ኃጢአት ከመግዚያ ሁሉ የሁሉ ጌታ የሁሉ ባለቤት እንደመሆኑ መጠን ከኃጢአት ሁሉ ነፃ ወጣን። ታገሰ ሁሉ ይህን ሁሉ ታገሰ፣ ቻለ፣ ታገሰ፣ በትዕግስት ተቀበለ። ወተወክፈ ምራቀ ርኩሳን ዘአህየዎሙ በምራቁ ለዕውራን ወወሀበነ መንፈሰ ቅዱሰ ፍቅር አደረገው። ተሰቅለ ዲበጽ ከመይሳራ ኃጢአትን ይሽራት ዘንድ በመልዕልተ መስቀል ላይ ተሰቀለ።
ተወለቆ ምስለ ጅጉያን ከመ ይደምረን ምስለ ጻድቃን ከጻድቃን ከአብርሃም ከይስሐቅ ከጻድቃን ከመላእክት ጋር አንድ ያደርገን ዘንድ ከወንበዴዎች ጋር ተቆጠረ። እኛ ዛሬ ከጻድቃን ጋር አንድ ይሆን ነው አንድ እንደምንሆን ተስፋ ያደረግነው ከመላእክት ጋር ህብረት ያለን ከጻድቃን ጋር ህብረት ያለን ከቅዱሳን ጋር ህብረት ያለን ስለኛ ባህሪ የኛን ባህሪ ያደረገው በእኛ ተገብቶ ከወንበዴዎች ጋር ማን ተቆጠረ ነው? ክርስቶስ ተቆጠረ ነው። ክርስቶስ እኮ ከወንበዴዎች ጋር ባይቆጠር ዛሬ እያንዳንዳችን ወንበዴዎች ነበር። እያንዳንዳችን ሌቦች ነበር። እያንዳንዳችን በደለኞች ነበር። እያንዳንዳችን ኃጢአተኞች ነበር። እያንዳንዳችን ከወንብድና ከሌብነት ከበደል ያነጻ ይሆን ነበር የሚኖረው። ተሰቅለ ዲበ ዕፅ ከመ ይሠራ ለኃጢአት ኃጢአትን ለማጥፋት ኃጢአትን ለመሻር መድኃኒዓለም ክርስቶስ በምን ላይ ተሰቀለ? ምእመናን በምን ላይ ተሰቀለ? በመልተ መስቀል ላይ በእንጨት ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተመልከቱ። አንድ ቃል ታገኛላችሁ ስቅለቱን የሚያሳስብ የሚያመለክት እንዲህም ይላል ቃሉ ወበከመ ሰቀሎ ሙሴ ለአርዌ ምድር በገዳም ከማሁ ሀለወ ለወልደ እጓለ እማው ይሰቀል። ሙሴ በምድረ በዳ እባቡን እንደሰቀለው ማን ተናገሩ? ማን ያልኳችሁ? ሙሴ በምድረ በዳ ምኑ እንደሰቀለው እባቡን እንደሰቀለው የሰው ልጅ ክርስቶስ ይሰቀል ዘንድ ይገባዋል። ሙሴ ምኑ እንደሰቀለው ተናገሩ እንጂ ሙሴ ምኑ እንደሰቀለው? ሙሴ እባብ ሰቅሏል ማለት ነው አይደል? ሰቅሏል አልሰቀለም? ሰቅሏል። እና ምናል ሙሴ እባቡን በምድረ በዳ እንደሰቀለው የሰው ልጅ ክርስቶስ የሚያምንበት ሁሉ እንዲድን፣ የሚያምንበት ሁሉ እንዳይጠፋ፣ የሚያምንበት ሁሉ ትንሣኤ እንዲኖረው፣ የሚያምንበት ሁሉ ሕይወት እንዲኖረው፣ የሚያምንበት ሁሉ ተስፋ እንዲኖረው፣ የሚያምንበት ሁሉ ጽድቅን እንዲያገኝ፣ የሚያምንበት ሁሉ በብርሃን እንዲመላለስ፣ የሚያምንበት ሁሉ በገነት እንዲኖር፣ የሚያምንበት ሁሉ በመንግሥተ ሰማያት እንዲኖር፣ የሚያምንበት ሁሉ ከገነት ውጭ በሲኦል እንዳይኖር፣ በገሃነምም እንዳይኖር ማን ሊሰቀል ይገባዋል? የሰው ልጅ ክርስቶስ ሊሰቀል ይገባዋል ይላል። ሙሴ በኦሪት ላይ ተጽፎ እንደምናገኘው ኦሪት ዘኍልቍ ምዕራፍ 21 ቁጥር 4 እስከ 9 ተመልከቱ። አንድ ታሪክ የተፈጸመ ታሪክ አለ። እስራኤላውያን መና እየተመገቡ ከሰማይ ወርዶላቸው ውሃ ከአለት ፈልቆላቸው እየተመገቡ ይጓዙ ነበር። ከዕለታት በአንድ ቀን ሰውነታቸው ከመድከሙ የተነሳ ተበሳጩ፣ ተቆጡ ይላል። በደንብ ስሙ ምእመናን። በዚህን ሰዓት ከመድከማቸው የተነሳ ከመዛላቸው የተነሳ ወሐመዩ ወደ እግዚአብሔር ወለ ሙሴ እግዚአብሔርና ሙሴን አሙ ወይቤሉ ለምን ታውጻእከነ ምድረ ግብፅ ከመ ትቅትለነ በውስተ ዝንቱ ገዳም። የሚገርም ነው። እግዚአብሔር እንደ እስራኤል የተንከባከበው በእውነት የለም ማለት ባል ማጋና ይሆን። እየተንከባከባቸው ሙሴን መሪ ሰጥቶ ከፈርዖን አገዛዝ ነፃ አድርጎ መና ከሰማይ ያወረደ እንዳይራቡ እንዳይጠሙ ውሃ ከአለት እያፈለቀ እየመገባቸው እያጠጣቸው እንዲህ እየተንከባከባቸው ደከሙና ማንጎራጉር ጀመሩ። ማንጎራጉራቸው ደግሞ ከፍ አለና እግዚአብሔርና ሙሴን አሙ ይላል። ማንና ማን? ሰው እኮ አስቸጋሪ ነው። እንኳን ሰውን እግዚአብሔርን ያማል። እግዚአብሔርን ሙሴንም አሙ። እንኳን እግዚአብሔር ሙሴ እኮ በራስ መታማት የሌለበት ሰው ነው። መታማት የሌለበት ነብይ ነው። ራሱን አስይዞ ለእስራኤል ዋጋ የከፈለ እስራኤልን ከእግዚአብሔር ጋር ያስታረቀ ያገናኘ ክብር ያለው እግዚአብሔር ቃል በቃል የተነጋገረው ታላቅ ነብይ ነው። በረከቱ ይደረብን። በእግዚአብሔርና በሙሴ ላይ አንጎራጎሩ። እግዚአብሔርንና ማንናሙ ሙሴን አሙ። አንዳንድ ሐሜተኞች ለሐሜታቸው እንኳን ደረጃ የላቸው። ሰው ጓደኞቻቸውን አምተው፣ ባልንጀሮቻቸውን አምተው፣ የአካባቢያቸውን ሰዎች አምተው፣ የሰፈሩን ሰው አምተው፣ የቤተ መቅደሱ ሰው አምተው ያ ማርበቃቸው ብሎ መጨረሻ ላይ እግዚአብሔር የሚያሙ ሰዎች አሉ። ከእነዚህ አይነት ድፍረት እግዚአብሔር ይሰውራል። እግዚአብሔርና ሙሴን አሙት። እንዲህም አሉ ከግብፅ ለምን አወጣህን? አሁን እንዲህ አይነት ንግግር በእውነቱ ተገቢ ነው? በምድረ በዳ ትገድለን ዘንድ በምድረ በዳ ታጠፋን ዘንድ ከግብፅ ለምን አወጣህን? እንዴት ሰዎች አሉ ባርነት የሚናፍቃቸው፣ ጾሙ ሲባሉ የማይጾሙ፣ ጸልዩ ሲባሉ የማይጸልዩ፣ ቁረቡ ሲባሉ የማይቆርቡ ሰዎች ባርነት የሚናፍቃቸው ናቸው። ባርነት ለምን? ያለ ቁርባን ነፃነት የለም። ያለ ቁርባን ሕይወት የለም።
ያለ ቁርባን ገነት የለም። ያለ ቁርባን መንግስተ ሰማያት የለም። ስለዚህ ቁረብ የተባለ አንድ ሰው አልቆርብም ካለ ባርነት የሚናፍቀው ማለት ነው። እስራኤላውያን ባርነት ናፈቃቸው። ከሙሴ ጋር ከመኖር ይልቅ ከፈርዖን ጋር መኖር፣ ከእግዚአብሔር ጋር ከመኖር ይልቅ ለእግዚአብሔር ከመገዛት ይልቅ ለግብፃውያን መገዛት። አንዳንድ ሰዎች እንዲህ ናቸው። ለእግዚአብሔር ከመገዛት ይልቅ ለሰይጣን መገዛት የሚያስደስታቸው፣ ለነፍሳቸው ከመገዛት ይልቅ ለስጋቸው መገዛት የሚያስደስታቸው። እንዲህ አይነት ህይወት ሊኖርን አይገባም። ምርጫችን መሆን ያለበት እግዚአብሔር ነው። ቅድሚያ ለእግዚአብሔር፣ ቅድሚያ ለነፍስ፣ ቅድሚያ ለመንፈሳዊነት፣ ቅድሚያ ለክርስትና፣ ቅድሚያ ለድህነት፣ ቅድሚያ ለገነት፣ ቅድሚያ ለመንግስተ ሰማያት መስጠት ያስፈልጋል። የክርስቲያን ዓላማው ሰማያዊ ስለሆነ እግዚአብሔርና ሙሴን አሙት። ለምን ከግብፅ አወጣህን? በምድረ በዳ ልትገድለን ያወጣህን? እስመ አልቦቱ እክል ወአልቦቱ ማይ፣ በዚህ እህል የለም፣ ምግብ የለም፣ ውሃ የለም። ወተቆጣት ነፍስነ በዝንቱ ብእስ ዘአልቦቱ ባቁ። ይሄ ከሰማይ የሚወርደው እንጀራ ጥቅም የለውም አሉ። ቀላል እንጀራ እንደውም ሰውነታችን ተጸየፈችው አሉ። ተጸየፈችው። ሰው እኮ ባለው መርካት አይችልም። ሰው ባለው መርካት መጽሐፍ መንፈስ ምን ይላል? እውነተኛ ክርስቲያን ማለት የሰማችሁ ነው። እውነተኛ ክርስቲያን ማለት ያልተሰጠውን የሚለምን ሳይሆን የተሰጠውን እንዳይነሳው የሚለምን ነው ይላል። እንደዚህ ታውቃላችሁ። እውነተኛ ክርስቲያን ማለት ያልተሰጠውን ስጠኝ ብሎ ከሚለምን ይልቅ ያለው እንዳይነሳው፣ ያለው ምን እንዳይ ነው ያለው እንዳይነሳው የሚለምን ክርስቲያን ይበልጣል ይላል። ባላችሁ መርካት አልቻሉ። እግዚአብሔር ከሰማይ አወርዶ እየመገባቸው ይሄ እንጀራ ተጸይፏል። ሰውነታችን ይህን እንጀራ ተጸይፈዋለች። አይጠቅምም፣ አይረባም፣ ጥቅም የለውም። እግዚአብሔር ታገሰ፣ እግዚአብሔር ቻለ፣ አልመለስ አሉ። የማይገባ ስራ ሰሩ፣ የማይገባ ቃል ተናገሩ፣ የማይገባ ድፍረት ገለጡ። በዚህን ጊዜ እግዚአብሔር መቅሰፍቱን ያመጣ ጀመረ። አንዳንድ ጊዜ የማይገባ ቃል እንኳንስ ሌላ ነገር ሊያሰጠን ቀርቶ ያለን ያሰጠን ህይወታችን ሊያሰጠን ይችላል። ወፈነው እግዚአብሔር አራዊተ ምድር ላዕለ ሕዝብ ዘይነስኩ ወይቀትሉ ወሞቱ ብዙኃን እንደቂቀ እስራኤል። እግዚአብሔር ህዝቡ ስላጉረመረመ፣ እግዚአብሔር ህዝቡ እግዚአብሔርን ስላማ፣ ህዝቡ ሙሴን ስላማ በህዝቡ ላይ፣ በሐሜተኞች ላይ፣ ባጉረመረሙት ላይ፣ ኃጢአት በሰሩት በተደፋፈሩት እግዚአብሔር የምድር እባቦችን ላከ። የምድር ምኖችን የሚገድሉ እባቦችን፣ የሚነድፉ ይችላል የሚገድሉ እባቦችን እግዚአብሔር ላከና በርካታ ሰዎች ከደቂቀ እስራኤል ወገን ሞቱ፣ ተቀሰፉ። ኃጢአት ሰርቶ ከመቀሰፍ እግዚአብሔር ይጠብቃል። እግዚአብሔር ካልታገሰን እግዚአብሔር የሚቀጣበት መንገድ ብዙ ነው። በእባብም ይቀጣል፣ በሌላም ይቀጣል። ፈርዖንን በምን ቀጣው? በውሃ። እስራኤላውያን በምን ቀጣቸው? በእባብ። ሰዶም በምን ቀጣ? በእሳት። እግዚአብሔር ምሕረቱ ብዙ እንደሆነ መቅሰፍቱ ብዙ ነው። እግዚአብሔር የምሕረት መንገዱ ብዙ እንደሆነ የመዓት መንገዱ ብዙ ነው። እግዚአብሔር ምሕረቱን ያርቅልን፣ መዓቱን ያርቅልን፣ በምሕረቱ ይጎበኘን። ከዛም በኋላ እስራኤላውያን በአፋቸው ምን አመጡ? ሞት። አፍ ይጸወለ ሞት ይባላል። አፍ ሞትን ይጠራል ይባላል። እውነት አይደለም? እውነት እኮ ነው። አፋቸው ማጉረምረማቸው ምን ጠራ? ሞትን አመጡ። ማጉረምረም አሕዛብ ለምን ያጉረመርማሉ አይደል የተባለው? እንደዛ እኮ የተባለው ማጉረምረም የክርስቲያን አይደለም። የክርስቲያን ልማዱ ማመስገን፣ የክርስቲያን ስራው ማመስገን፣ የክርስቲያን መለያው ማመስገን፣ የክርስቲያን ባህሪው ማመስገን፣ የክርስቲያን መገለጫው ማመስገን፣ የክርስቲያን ምልክቱ ማመስገን። ማጉረምረም ያይዛብ። ደግሞም በማጉረምረም መፍትሄ የለም። አጉረመረሙ፣ አሙ። ሙሴን ብቻ ማመት አልበቃቸውም፣ እግዚአብሔርን ማሙ። የተከተላቸው ነገር ግን እነርሱ የሚፈልጉት ሳይሆን ምን የመጣባቸው? ሞት፣ ነዳፊ። ይሄ የእስራኤላውያን በጣም ደካማ ጎናቸው ነው። በኋላ ግን ደግሞ አንድ ጠንካራ ጎናቸውን ደግሞ ይነግረናል። በኋላ ሲያዩ የእግዚአብሔር ሲያዩ ወደ ሙሴ እንደገና ወደ ሙሴ መጡና አረ ሙሴ ተሳስተናል፣ ወመፁ እዛ ሙሴ ወይቤሉ አበስነ እግዚአብሔርን በድለናል፣ አንተንም በድለናል። ስለዚህ ወደ እግዚአብሔር ስለኛ ጸልይልን አሉት። ስለማን ጸልይልን? ስለኛ። ወደ ማን ጸልይልን አሉት? ጠንካራ ጎናቸው ይሄ፣ ደካማ ጎናቸው ማጉረምረማቸው። ጠንካራ ጎናቸው እግዚአብሔር ሙሴን እንደሚሰማው ያውቃሉ። እግዚአብሔር ማን እንደሚሰማው ያውቃሉ? ሙሴን እንደሚሰማው ያውቃሉና ምን አሉ? ሙሴ ሆይ ስለኛ ወደ ማን ጸልያሉ? ወደ እግዚአብሔር። የተከበራችሁ የክርስቶስ ቤተሰቦች ይህን ቃል ልብ ብላችሁ ያዙት፣ በልቡናችሁም ጻፉት። እስራኤላውያን አማኞች ናቸው። እግዚአብሔርን ተምረዋል፣ እግዚአብሔርን አውቀዋል፣ ተሳስተዋል፣ እግዚአብሔርን ቀስፏቸዋል። በዚህ ጊዜ ግን ተሰባሰብን በቀጥታ ወደ እግዚአብሔር እንጸልይ ያላሉ ብለዋል። እንደዛ
ብለዋል አላል? ወደ ማን ሄዱት? ወደ ሙሴ። ሙሴን ምን አሉት? ጸልይልን። ዛሬ አንዳንድ ሰዎች ገጥሟቸዋል። አይ ወደ ቄስ መሄድ ስለኛ ጸልይ ማለት፣ ጻድቃን ጸልዩልን ማለት፣ ጻድቃን ስለኛ ይጸልያሉ፣ ካህናት ስለኛ ይጸልያሉ፣ ነቢያት ስለኛ ይጸልያሉ፣ ዲያቆናት ስለኛ ይጸልያሉ፣ መምህራኑ አባቶች ስለኛ ይጸልያሉ ማለት አያስፈልግም። በቀጥታ አንተ ራስ መጸለይ ትችላለህ ብለው ይህ መጽሐፍ ቅዱሳዊ የሆነ አስተምሩ የሚያስተምሩ የሚዘሩ መር የሚሰሩት አሉ። አባቶቻችን ስለኛ ይጸልያሉ ስንል ይህ እንግዲህ አደረች ትምህርት አይደለም፣ አዲስ የሆነ ትምህርት አይደለም። ምን አይነት ትምህርት ነው? መጽሐፍ ቅዱሳዊ። እስራኤላውያን እኮ አይ በቀጥታ እንጸልይ አላሉ። ከእነርሱ ይልቅ ማንን እንደሚሰማ እግዚአብሔር ማን እንደሚሰማ ስለሚያውቁ ነው። እግዚአብሔር ሙሴን እንደሚሰማ ስለሚያውቁ ነው። እና ይሄ እርስ በርስ አንዱ ለአንዱ መጸለይ፣ በተለይ ደግሞ ከኛ በእምነትም የተሻሉ በመንፈስም የተሻሉ በቅድስናም የተሻሉ በንጽህናም የተሻሉ ሰዎች ለኛ ቢጸልዩ ጸልዩልን ብንላቸው እግዚአብሔር እንደሚሰማቸው በእነርሱ አማካኝነት እግዚአብሔር እንደሚለመን ምሕረትን እንደሚሰጥ የሚያሳይ ትምህርት ነው። የእስራኤል ጠንካራ ጎናቸው ሆነ። ወደ ሙሴ ሄዱ። ሙሴን ጸልይልን አሉት። ሙሴም የሕዝቡን ቃል ሰምቶ የሕዝቡን ልመና ሰምቶ ወዲያውኑ ወደ እግዚአብሔር ስለ ሕዝቡ ጸለየ። እግዚአብሔርን ሰማውና እንዲህ አለው፣ በል ሙሴ ግበር ለከ አርዌ ምድር ዘብርት ወአንብሮ ሀበለት የመሩ ሀቤት የመሩ። በል ሙሴ የናስ እባቡን አስመስለህ የነደፋችሁን ያን ነዘር እባብ ይባላል። ይከሳቸው እስራኤላውያን የነከሳቸውን እባቡን አስመስለህ የናስ እባብ ስራና እስራኤላውያን በሚገናኙበት ዓላማ ላይ ስቀለው። የታመሙ ሰዎች የተነደፉት ሰዎች ያንን ሲያዩ ይፈወሳሉ አሉ። የእግዚአብሔር ማዳን ስራው የተለየ ነው። ማዕቱን ቅድም እንዳየነው እግዚአብሔር ልቅጣ ካለ በተለያየ መንገድ እንደሚቀጣ ሁሉ በተለያየ መንገድ ደግሞ ምን ይላል? ያድናል። እግዚአብሔር በተለያየ መንገድ ይቀጣል፣ በተለያየ መንገድ ደግሞ ያድናል። በእባብ ቀጣቸው። እባብን በሚመስል በናስ እባብ ነው ምን አላቸው? አዳናቸው። የናስ እባብ ስራና እዛ ከሚገናኙበት ዓላማ ላይ ሰቀለው። ወዲያውኑ እግዚአብሔር ባለው በተናገረው መሰረት ሙሴ በሰራው መሰረት በእባብ የተነደፉት ሰዎች የናሱን እባብ ሲመለከቱ ዳኑ። ክብርና ምስጋና ለእግዚአብሔር ይሁን። የእግዚአብሔር የማዳን ስራ የተለየ ነው። በእባብ ነደፋቸው። እባብን በሚመስል በናሱ በብርቱ እባብ ደግሞ መናዳል። እስራኤልን አዳነ። ይሄ ምሳሌ ነው ምዕመናን። ይሄ መስቀሉ ምሳሌ ነው ምዕመናን። እስራኤላውያን የአዳምና የሔዋን ምሳሌዎች ናቸው። እስራኤላውያን በማጉረምረማቸው፣ ባለመርካታቸው፣ ባለመታዘዛቸው አጉረምርመው ከእግዚአብሔር ጋር ተጣልተው በእባብ እንደተነደፉ አዳምና ሔዋን በተሰጣቸው ጸጋ፣ በተሰጣቸው ሀብት፣ በተሰጣቸው ስልጣን ባለመርካታቸው አምላክነትን በመመኘታቸው በማን ተነድፈዋል? በነዳፊው እባብ በዲያብሎስ ተነድፈዋል። እና እስራኤላውያን የአዳምና ሔዋን ምሳሌዎች ናቸው። ያ መርዝ ያለው እባብ የዲያብሎስ ምሳሌ። መርዝ ያለው እባብ እስራኤላውያን የነከሰው፣ ያደማው፣ ያቆሰለው፣ የገደለው እባብ የማን ምሳሌ ነው? የዲያብሎስ ምሳሌ። እባቡ እስራኤላውያን እንደነከሳቸው፣ እንደገደላቸው፣ እንዳደማቸው፣ እንዳቆሰላቸው መጨረሻም እንዳጠፋቸው ነዳፊው ዲያብሎስ ደግሞ ከአዳም ጀምሮ በርካታ ነፍሳትን አቁስሏል፣ ነክሷል፣ አድምቷል። ማድማት ብቻ አይደለም ገድሏል። የናሱ እባብ የክርስቶስ ምሳሌ ነው። ያ የናሱ የመጀመሪያ አውሬ ተናዳፊው እባብ የማን ምሳሌ ነው ብለናል? የዲያብሎስ። ያ እባብ በመርዙ እንደጎዳቸው፣ በመርዙ እንዳጠቃቸው፣ በመርዙ እንደገደላቸው ዲያብሎስን በተንኮሉ በኃጢአቱ በክፋቱ ሰውን ይገድላል። ዛሬ እኮ በዲያብሎስ ተነድፎ የተነከሱ ልጆች ናቸው። በዲያብሎስ ተነክሰው የጠፉ ልጆች ናቸው። ዲያብሎስ ነክሶ ከቤተ መቅደስ ያጠፋቸው፣ ከክርስቶስ የለያቸው፣ ዓለማውያን ያደረጋቸው፣ ከስጋው ደግሞ የለያቸው፣ ከመዝሙር የለያቸው፣ ዘማሪ የነበሩትን ዘፋኝ ያደረጋቸው፣ አማኝ የነበሩትን ከሃዲያን ያደረጋቸው፣ ፍጹማን የነበሩትን መናፍቃን ያደረጋቸው፣ ንጹሐን የነበሩትን ርኩሳን ያደረጋቸው ብዙዎች ናቸው። ከዲያብሎስ መርዝ እግዚአብሔር ይጠብቃል። የናሱ እባብ የክርስቶስ ምሳሌ ነው። በናሱ እባብ መርዝ የለውም። በክርስቶስም ኃጢአት የለበትም። በአንደበቱ ኃጢአት የለበትም። አንድ ሊቅ ዮሐንስ የሚባል ሊቅ እንዲህ ይላል፣ ወለእግዚእነ ኢየሱስ ክርስቶስ ሎቱ ለባሕቲቱ ሆንዎ ስማ መጻሕፍተ እግዚአብሔር ከመ ውእቱ እንበለ ኃጢአት ወይተረክብ ሐሰት ውስተ አፉ። መጻሕፍት እንደሚናገሩት እግዚአብሔር ያልጠፋቸው የእግዚአብሔር መጻሕፍት ቅዱሳት መጻሕፍት እንደተናገሩ ኃጢአት የሌለበት ብቸኛው እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ ነው ይላል። እና የናሱ እባብ እባቡን ይመስላል እንጂ ምን የለበትም? መርዝ የለበትም። በክርስቶስ መርዝ የለበትም። የናሱ እባብ በመሰቀሉ ማን አድነዋል? እስራኤላውያን አድነዋል። ክርስቶስን በመልተ መስቀል ላይ ሰቅሎ ማን አድነዋል? እኛን አድነዋል። የተነከሱት ሰዎች፣ የቆሰሉት ሰዎች ማን ሲያዩ ድነዋል?
ማን ሲያዩ ድነዋል? የናሱን እባብ ሲያዩ ድነዋል። ለ5500 ዘመናት በዲያብሎስ ቆስለው ተነክሰው የነበሩ ሰዎች ደግሞ ማን በመሰቀሉ ድነዋል? ማን በመሰቀሉ ድነዋል? ክርስቶስ በመሰቀሉ ድነዋል። ለዛ እኮ ነው ተሰቅለ ዲበት ከመይሳረለ ኃጢአትን ለመሻር በመስቀል የተሰቀለ። እኛን ከጻድቃን ጋር አንድ ለማድረግ ከወንበዴዎች ጋር ተቆጠረ። ያ የናሱ እባብ የተሰቀለበት ዓላማ የመስቀል ምሳሌ ነው። ያ የናሱ እባብ በነዳፊ እባብ አምሳል መሰቀሉ ክርስቶስ በወንበዴዎች አምሳል ለመሰቀሉ ምሳሌ ነው። እና እንዲህ አይነት ምሳሌም አለው፣ እንዲህ አይነት ምስጢር ማለት ነው። በመልዕልተ መስቀል ላይ የተሰቀለው ክርስቶስ ከመሰቀሉ በፊት ትንቢት ተነግሯል፣ ምሳሌም ተመስሏል፣ በምስጢር ተሰብኳል። እና ነገረ ድነት የተፈጸመው መስቀል ላይ ነው። መስቀል ላይ ነው። መንፈሳዊ ሕይወታችን የታነጸው መስቀል ላይ ነው። መንፈሳዊ ሕይወታችን የታነጸው መስቀል ላይ ነው። ድነታችን የተመሰረተው መስቀል ላይ ነው። ተስፋችን የተመሰረተው መስቀል ላይ ነው። የመስቀሉን ነገር ልንረሳ አይገባም። ልንረሳ የክርስቲያን ሞቱ መስቀሉ ነገረ መስቀሉ ይረሳል። የክርስቲያን ውድቀቱ ነገረ መስቀሉ ይረሳል። እና ሁልጊዜም ነገረ መስቀሉን እያሰብን ክርስቶስ የከፈልን ዋጋ እያሰብን ሁላችንም በሃይማኖት ጸንተን በስነ ምግባር ታንጸን በመጨረሻም የእግዚአብሔርን መንግስት እንድንወርስ የአባቶቻችን ጸሎት ይርዳል። ስለነበረን ክፍለ ጊዜ ሁሉ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ይቆየን።